እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። የኦሮሞ አርቲስቶች ገላና ገሮምሳና ዩሳን ጌታሁን ለቴዲ አፍሮ ምላሽ ያሉትን የፈጠነ ነጠላ ዜማ ለቀዋል። የዚህ በአፋን ኦሮሞ የተሰራና ለቴዲ መልስ ነው የተባለው ሙዚቃ የአማርኛ ትርጉሙን ይዘናል፣ ምን ላይ ያጠነጥናል የሚለውን መረጃ እንነግራችኋለን። ጋለሜ ሴና የተሰኘውን ይህን ዘፈን ወደ አማርኛ መልሰነዋል፣ ተሰሙታላችሁ። ከዛ ውጪ ይህን ዘፈን በተመለከተ ከኦሮሞ ተወላጆችና ከአንዳንድ የቴዲ ደጋፊዎች የሚተሰሙ ጉዳዮች አሉ፣ እንነግራችኋለን። ከዛ ውጪ በተለያዩ ነገሮች ስሙ የሚነሳውና በቅርብ ጊዜ ጌታን ተቀብዬ ከዘፈን ወጥቻለሁ ያለው አርቲስት ጫላ ቡልቱሜ ጌታን መቀበል ወንጌሉን ባንድ እጄ ሽመሌን ይዤ ኦሮሞ ህዝብ ላይ የሚመጣ ጥቃት ለመከላከል የሚከለክለኝ የለኝ ብሎ የመልስ ምት ይዞ መጥቷል። ግጥሙን ለቋል። ዘፈኑ እየተጠበቀ ነው። ይሄ ጉዳይ በርካቶችን እያነጋገረ ነው የሚገኘው። ግን ህዝቡ አንድ ሐሳብ እያነሳ ነው። ለምንድነው የኦሮሞ አርቲስቶች በዚህ ልክ ቴዲ አፍሮ ላይ የሚነሱት? ቴዲ የኦሮሞን ህዝብ ተናግሯል ወይ? ከነሱ በተሻለ አንኛይቱን አልዘፈነም ወይ? በተለይ እነዚህ ወጣቶቹ ይህን ሙዚቃ የሰሩት ማለት ነው እንደና ሊቢራ ለምን ጥበብንና ሙዚቃን ብቻ አይሰሩም? ሁሉ ነገር ለምን ወደ ፖለቲካ ይወስዱታል የሚል ሐሳብ ቢነሳም በአንድ ቀን የፈጠነች ልክ እንደ ሽሮጥ ሙዚቃ ይሰራሉ። የቴዲ አልበም እኮ 8 ዓመት ነው የፈጀው። ትንሽ አስባችሁበት ከፍ ያለ ስራ ብትሰሩ የሚለውም ሐሳብ እየተነሳ ነው። ለማንኛውም ሙዚቃው ምን ይላል፣ ምን ነጥቦችን ይዟል የሚለው ልንገራችሁ። ሙዚቃው ተሰማለ እንኳን እሱ ሙዚቃ የማሊ ሙዚቃ ሰማለሁ ከሙዚቃው እንጂ ገብቶኛል። ከታሪክ አረዳዳችሁ መቃረንና መለየት የተነሳ ማለት ምናልባት እሱ የሚያነሳቸውን ሐሳቦች ለሱ ተውና ጥበባዊ ችሎታውን በዜማ ድርሰቱ ላይ ያመነበትን ሐሳብ ራሱ ሐሳቡን እኔ ባልቀበለውም የሚገልጽበት መንገድ ይሄ ማለት አጻጻፉን ግጥም አጻጻፉን እሱን ጋላና ገሮምሳና ዩሳን ጌታሁን ለቴዲ አፍሮ ኢቶሪካ የፈጠነ የመልስ ምት ሰጥቷል። ዘፈን ጋለሜ ሴና ሲል ስያሜ ሰጥቶታል። ዘፈኑ በኦሮሞኛና አማርኛም ነው ቀላቅለው የሰሩት። የአማርኛው ግጥም ላይ እንዲሚል ሐሳብ ሰፍሯል። ማህረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስከጣለ፣ ማረስ አይቻልም በታረደ በሬ፣ ልትሞት አትችልም ትኖራለች ሀገሬ ሲሉ መልስ ሰጥተዋል። ጉድ እኮ ነው የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ሲሉም ቴዲ አፍሮን ተችተዋል። ሊከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማንነውና ገዳይ፣ በአንድ ሀገር ሲሸጥ ባልቻ በጎራዴ፣ ለይተን እንወቅ ጀግናና ነጋዴ የሚል ግጥምን በማካተት እንግዲህ ቴዲ አፍሮ ላይ በተለያየ ጊዜ የሚነሱ የስም ማጥፋትና የዘመቻዎች ማለት ነው የነገስታትን ያመልካል። እንዲሁም ደግሞ ለጥበብ ሲል ነው ይህን ግርግር የሚፈጥረው አልበሙን ለመሸጥ የሚለውን ሐሳብ እንግዲህ የፈጠነ በዘፈናቸው ዘውት መጥቷል። እንግዲህ ለሀገሩ ብሎ ህይወቱን የሰዋ ይመከር ታሪኩ ይናገር አድዋም ሲሉ ተናግረዋል። ምን ያረጋሉ ሬ ቃላትን መደርደር፣ ሞትን ማልፈራንም ወድቀናል ለሀገር ሲሉ ተደምጠዋል። አፈረየላስን አበቃል ለበርገር እኛ ቀና ነው ገና ታብባለች ጨፍላቂው ሀገር እውነት ሞታለች ሲሉ ተደምጠዋል። እንግዲህ ጨፍላቂው ሀገር ማነች ምንድነች የሚለው ጉዳይ እንዳለ ሆኖ ግን እነዚህ ዘፈኖች ላይ የተሰጡ በርካታ ሐሳቦች አሉ። ከነዚህ ውስጥ አንዱ እንግዲህ በነገራችን ላይ ዘፈን በአፋን ኦሮሞም ራሱ ነው ተተርጉሞ የቀረበው። ስለዚህ በሁለት ቋንቋ የተሰራው ዘፈን በርግጥ እስካሁን ትንሽ ሰዎች ነው ያዩት። ከተለቀቀ 10 ሰዓት በላይ አልፎታል። ግን ሮብ በዳጣ የተሰኘ የአፋን ኦሮሞ ተናጋሪ የነዚህ ሰዎች ዘፈን ከሰማ በኋላ የሰጠውን አስተያየት ላጋራችሁ።
ጉድ እኮ ነው ብሎ ጽፉን ይጀምራል። ተኝቼ ስነሳ ገላና ጋሮምሳና በረጌ ስልት አቀንቅኖ ጠበቀኝ። ዜማውና የዘፋኙ ስልት ለውጥ ተመችቶኝ ለመስማት ስነቃቃ ዘፈኑ ለቴዲ አፍሮ የተሰጠ የመልስ ምት እንደሆነ ገባኝ ይላል። በአንድ ቃል ግለጸው ብባል ኤምባርሲንግ ብዬ ገልጬዋለሁ። ለምን? አንደኛ ዘፈን ውስጥ የተካተቱት የቴዲን አለመረዳት የመነጩ የጥላቻ ንግግሮች ተንጸባርቀዋል። ልመናው መጥቶ ምናምንና ከጡት ጋር እንግዲህ ከሚኒሊክ የሚገናኙ ታሪኮችም የተካተቱበት ነው የሚሉ የሥርዓትን ስተት የሆነ ወገን ላይ የሚጭኑ የአመለካከቶች ተንጸባርቀውበታል ይላል። ሁለተኛ ዘፈኑ እጅግ ቀጥተኛ መሆኑ በጣም ያሳፍራል። ጥበብ ለማለት ይከብዳል። የመልስ ምት በዚህ መልኩ አይሰጥም። እዚህ ጋር እኛ የምንጽፈው ስድ ንባብ የሚመስል ቀጥተኛ ጽሑፍ መስፈናቸው ደግሞ ጥበብን ዝቅ ያደረገ ነው ብሎ ተችቷል። ሶስተኛ መልስ ሊመልስ ይገባው የነበረው ደግሞ መልስስ ሊመለስ ይገባው ነበር ወይ? መልስ መስጠቱ እንዲያው ከቴዲ በላይ ማንንስ ይጠቅማል? ሪያክት የሚያደርግ ሳይሆን ሪያክሽን የሚፈጥር አርቲስት ነበር የምንፈልገው። በዚህም ሁለቱ አልተሳካላቸውም ብለዋል። በአጠቃላይ ዘፈኑ ከሚኒሊክ ቢኔሳ የሚለው ቀመር የጥላቻ ዘፈን ብዙም አይለይም የሚል ነው። በነገራችን ላይ እኔ የምታዘብኩት እነዚህ አይነት ዘፈኖች ጥበብን ብቻ ሳይሆን አንድ ማህበረሰብ ጋር ማያዝ፣ በተለይ ታሪክን ከባለፉት ታሪኮችን ከአማራ ጋር ማያዝ፣ ከኦርቶዶክስ ጋር ማያዝ እና እነዚህ የሚሰነዘሩ የመልስ ምቶችና ሐሳቦች በሙሉ አንድን ማህበረሰብ ለጥቃት የሚያጋልጡ እና አሳፋሪ ስራ ነው ልንል እንችላለን። ምክንያቱም በጥበብ ሐሳብን መግለጽ መብት ነው። ቴዲ አፍሮ የትኛውንም ማህበረሰብ ባልተናገረበት ሁኔታ ገና ለገና ለኃይለ ሥላሴና ለአፄ ቴዎድሮስ ክብር አለው በሚል ምክንያት የአማራ ህዝብ ላይ ጥቃት እንዲፈጸም ወይም ደግሞ የቀደመውን ኢትዮጵያ ለአማራ ብቻ የመስጠት አባዜ በዚህ ስራ ላይ ተንጸባረቀ ሲሆን በርካቶች ይሄ ነገር መስተካከል አለበት የሚል ትችትን እያቀረቡ ነው። ምክንያቱም ራሱም አሁን እያደረጉ ያሉት ነገር ለኦሮሞ ህዝብ ስለማይጠቅም ማለት ነው። ምክንያቱም በአንዳንድ አካባቢዎች በሆኑ ጊዜ የኦሮሞ ህዝብ ምንም እንኳን አብዛኛው ባይጠቀምም ተረኝነት አለ ባለ ጊዜ የሚሉ ትችቶች ነገ እንዲህ አይነት ደግሞ ዳፋዎችን ይዘው እንዳይመጡ ጥንቃቄ ማድረግ ያስፈልጋል። ስለዚህ ጥበብን ተረጋግቶ መስራትና መልስ መስጠት ይቻላል። ነገር ግን አንድን ማህበረሰብ በዚህ ደረጃ መናገር አግባብ አይደለም የሚል ሐሳብ በስፋት እየተነሳ ነው። ከዛ ውጭ እንግዲህ በመጠጥ ቤቶች ላይ እንግዲህ ሽጉጥ በመተኮስ ግጭት በመፍጠር ከአንዱዓለም ጎሳም ጋር ከዚህ በፊት በነበረ ክስተቱ የሚታወቀውና እጅግ ነውጠኛና ጸብ ፈላጊ ከሚባሉት ውስጥ አንዱ ጫላ ቡልቱሜ ነው። በተለይ በኦሮሞ ህዝብ ዘንዳ ለትግል በሚያገለግሉ ዘፈኖች የሚታወቀው ጫላ ቡልቱሜ ዘፈን በቃይ ብሎ ጌታን መቀበሉ የሚታወቅ ነው። አሁን ግን እንግዲህ የኦሮሞ ህዝብ ተነክቶብኛል ብሎ ዘፈን ይዞ መጥቷል። ማን እንደነካው አይታወቅም። እርሱም ወደ ስቱዲዮ ለቀረጻ መሄዱ ተሰምቷል። የእርሱ ግጥምም ደርሶናል፣ ትሰሙታላችሁ። እንግዲህ ይህም በቀጥታ ግጥም ነው ለማለት ያስቸግራል። ምክንያቱም በአማርኛ ቅኔ ለቴዲ ምላሽ ለመስጠት እጅግ አስቸጋሪ ሊሆን ይችላል። ለዛም ነው እነዚህ ግጥሞች በጣም ቀለውና ፊት ለፊት እየታዩት እንዲህ ይላል ጫላ ቡልቱሜ። የታናሽ ጥያቄ ሁሉም የኔ ነው፣ የማይሆነውን ልብስ አውልቅልኝ ነው። ሁሌ ለቅሶ ብቻ የለውም ምርጫ፣ የበታችነት ስሜት አሳጣው መውጫ፣ ሁሌ ለቅሶ ብቻ እያለ ይቀጥላል። ይውሰደው እንዳልል አይሆነውም ካባው፣ የታናሽን ለቅሶ በምን ምክር ላብቀው፣ ምን አገባ ብዬ ትቼም እንዳልተኛ፣ የቤታችን ልጅ ነው ይወድቃል ክፉኛ። አሁ ርያ ሚል የዜማ ብቶች አሉት። የትም ያደርስም ሽለላ ቀርቶ ወደፊት ይሻላል ከነአን ወጥቶ በማለት ለቴዲ አፍሮ ምላሽ ለመስጠት ዝግጅት መጨረሱ ተሰምቷል። ከዛ በዘለለም እንግዲህ በቀጥታ ዳስጣል ለሚለው ዘፈን ምላሽ ሰጥቷል። ዳስጣል ልመና፣ ሁሌ ለቅሶ ብቻ፣ ሀራን ተወየ፣ ውጣ ከጥላቻ፣ ውጣ ከጥላቻ፣ ውጣ ከጥላቻ፣ ውጣ ከጥላቻ የሚል አለ። ከሆነ መሉህ ዳስጥሎ ማልቀስ፣ የሶፍትን ዋጋ መንግስት ይቀንስልህ በማለት እንግዲህ ያው በእርግጥ እኔ መረጃውን እያቀረብኩላችሁ ስለሆነ ነው ክሪቲሳይዝ ላድርገው ብል ይሄን እንደ ግጥም ለመቀበል ትንሽ የሚያስቸግር ይመስለኛል። ሆኖ ግን አሁን የቴዲ አፍሮ ጉዳይ ውዝግቦችን ይዞ መጥቷል። ከዛ ውጭ ግን እንግዲህ እነሱ የለቀቁት ዘፈን እስካሁን 150,000 አካባቢ ታይቷል። የጫላ ቡልቱሜ ገና አልተሰራም። የቴዲ አፍሮ አልበም አሁን ምን ደረጃ ላይ ይገኛል የሚለው ልንገራችሁ።
ከቴዲ አፍሮ ስራዎች ሁለቱ በአሁኑ ጊዜ ከዓለም አንደኛና ሁለተኛ ደረጃ ላይ ይገኛሉ። እነሱም ጀንበርና ዳስጣል የተሰኙ ስራዎች ናቸው። ከዛ ውጪ ሁሉም ዘፈኖች ሚሊየን ገብቷል። አንዱ ከ2 ሚሊየን በላይ ነው የታየው። ዳስጣል 6.8 ሚሊየን ተመልካቾችን በማግኘት ይመራል። ከዛ ውጪ ደግሞ ጀንበር እንዲሁ በ3.8 ሚሊየን ተመልካች ሁለተኛ ላይ ይገኛል። ማራያማም 2.9 ተመልካቾች አሉት ሶስተኛ ነው። ከዛ ውጪ ግን አብዛኞቹ የቴዲ አፍሮ ዘፈኖች እጅግ የተወደዱና በሚሊየን የታዩ ናቸው። የአልበሙ መጠሪያ ቶሪካ 2 ሚሊየን ሰዎች አይተውታል። ሳምነው የተሰኘውን 1.78 ሚሊየን፣ ተወዳጅን 1.4 ሚሊየን፣ ስምነነ በጉራጌኛ ሬጌ ስልት የተሰራው ይሄ ዘፈን ደግሞ 2.7 ሚሊየን አይተውታል። ጽዮን ሙሽራይም 2.6 ሚሊየን የታየ ዘፈኑ ነው። ቲንታጎ የተሰኘው ዘፈን ደግሞ 1.6 ሚሊየን፣ የማረግ ጥግ ወይም ደግሞ አብራን ኗሪ እንዲሁ የ1.2 ሚሊየን አግኝተዋል። ሺቢባል ወደ 90ዎቹ 2.1 ሚሊየን፣ ታየኝ 1.5 ሚሊየን፣ ቴዲ አፍሮ በመስኮቱ 1.5 ሚሊየን፣ ብልጭታ 1.8 ሚሊየን ታይቷል። ከዛ ውጪ ያዞምባ እንዲሁ 1.8 ሚሊየን፣ ዝጸዳል 1.9 ሚሊየን በመታየት መርከብ 1.9 ሚሊየን፣ ስማራሴ 2 ሚሊየን በመታየት ዓለምን እያጥለቀለቁ ይገኛል የቴዲ አፍሮ ስራዎች። ለነዚህ የቴዲ አፍሮ ስራዎች እንግዲህ ጫላ ቡልቱም የምላሽ ነው። በነገራችን ላይ ትክክለኛው ግን የሃጫሉ ሁንዴሳ ነው። ሃጫሉ አንዴ ቤቲ በጠየቀችው ጊዜ ቴዲ አፍሮን ተወደዋለሁ ወይ ሲባል አዎ በስራው አደንቀዋለሁ ብሏል። ወደፊት አብራችሁ ልትሰሩ ትችላላችሁ ወይ ሲባልም አዎ ነው ያለው። የቴዲን ዘፈኖች ትሰማለህ ወይ ስትል ታቃቀር አይደለም ቴዲ አይደለም ያገሬ ልጅ ይቅርና የማሊ ዘፈኖችንም እሰማለሁ በሚል ቤቲን ኮምሽሽ ያደረገ ምላሽ መስጠቱም ይታወቃል። ሃጫሉም እንዲሁ በስራም ቢሆን በአደባባይ ግን ለቴዲ ፍቅር የነበረውና በጥበብ ተከባብረው እንደኖሩ እናስታውሳለን። ሃጫሉ ያለፈ ጊዜም እንግዲህ ቴዲ አፍሮ በሀዘን ስሜት ውስጥ ሆኖ የሀዘን መግለጫ ሰጥቶ እንደነበር የምናስታውሰው ጉዳይ ነው። ለማንኛውም እንግዲህ እስቲ የሶስቱ አርቲስቶች ስራ ምን አይነት ተጽዕኖ ይፈጥራል የሚለውን በቀጣይ እናየዋለን። የአሁን ግን አበቃን። መልካም ጊዜ